በየተዘጋጁ ወንበሮቻችን መቀመጥ እንድንችል አስቀድመን አውቀነው እንድንሄድ ነው። ከዚህ በኋላ የሚኖረን የቡድን ውይይት ነው የሚሆነው። የጋራ ውይይቱን ትናንትና አይተነዋል። ያን ያህል ሰዓት ወስደን 10 ሰዎችን ብቻ ነው ያስተናገድ ነው። ስለዚህ ከ318 ሊቃውንት በላይ ከነተሳታፊዎቹ ተሰባስበን 10 ሰዎች ዛሬም አነጋግረን ነገም 10 እንጨምር ብንል 30ዎቹ ብቻ ተናግረው ሌሎቹ ሳይናገሩ ሐሳባቸውን ሳይሰጡ ሰሚዎች ብቻ ሆነው ቢሄዱ ውጤቱ ብዙም አለመሆኑን አይተናል። ስለሆነም ውጤታማ እንድንሆን ስለምንፈልግ የመወያያ ነጥቦችን አዘጋጅተናል። የመወያያ ነጥቦቻችን ከዚህ የሚከተሉት ናቸው። አነብላችኋለሁኝ። በኋላም ይደርሷችኋል በየቡድኑ። እስከዚያ ድረስ ማስታወሻ መያዝ ትችላላችሁ። አንደኛ በነገረ ክርስቶስና በነገረ ማርያም በየጊዜው የሚነሱ ጥያቄዎች አሉና ጥያቄዎችንና መልሶቻቸውን በተመለከተ ተወያይቶ ለቅዱስ ሲኖዶስ ማቅረብ ነገረ ክርስቶስም መወያያ ሆኗል። አሁን የሚገርመው ሊቃውንቱ ከሊቃውንቱ ጋራ እሰጥ አገባም የገቡበት መንገድ አይተናል በየሚዲያው። ስለዚህ ሊቃውንት ጉባኤ ደግሞ በአንድ ወጥ የሚመራ በአንድ መንገድ የሚጓዝ አንዲት ርትዕት ቅድስት የሆነችውን ቤተ ክርስቲያን የሚጠብቅ የሚያስጠብቅ እንጂ የራስን አቅም ጉልበት ለመለካካት ምንም በማያውቁ ምዕመናን ዙሪያ ላይ የሚያደናግር እርስ በርስ እሰጥ አገባ የሚያስገባ ነገር መኖር ስለሌለበት በዚህ ዙሪያ ላይ ሊቃውንት ጉባኤው ምን ይላል? ይሄ ሊቃውንቱ በነገረ ማርያምና በነገረ ክርስቶስ ላይ። ሁለተኛ በዋልድ መጻሕፍት ላይ የሚነሱ ጥያቄዎችን በተመለከተ ተወያይቶ ጥያቄ የሚፈጥሩትን ሐሳቦች ማለት ነው ነጥቦችን አውጥቶ ከቅዱሳት መጻሕፍት ጋር በማመሳከር ተገቢውን ሐሳብ ማቅረብ መቻልን ነው። አሁን አዋልድ መጻሕፍት አሉን፣ ቅድም ተነግሯል። ብዙ ዝርዝር አልገባም። በየግል የሚጽፏቸው ብዙዎች አሉ። በግል በመካከል በስርዓጽም ይሁን ሙሉ በሙሉም ይሁን ለቅድስት ቤተ ክርስቲያን የማይገባትን ክብሯን የሚነካውን ጣልቃ አስገብተው ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መጽሐፍ ነው ብለው የቤተ ክርስቲያኒቷን ክብር ለመንካት ቅድም መምህር ዳንኤል በስፋት ነግረውናል። ከመጀመሪያው ጀምሮ እስካሁን ድረስ ምን አይነት ስራ እንደሚሰራ። ስለዚህ በዚህ ላይ ሊቃውንቱ መወያየት ይኖርባቸዋል። የኛ ያልሆኑት የትኞች ናቸው? የኛስ የትኞች ናቸው? እነዚህ መለየት ስላለባቸው በዚህ ላይ ተወያይቶ ሙሉ ሐሳብ እንኳን በአሁኑ ማቅረብ ባይቻል ወደፊት እንዴት መቅረብ እንዳለበት የማጣራት ስራ የሚያሳይ ነው። ሁለተኛ ይሄ ሲሆን፣ ሶስተኛ የአንድምታ ትርጓሜን በተመለከተ ካሁን በፊት እነ መምህር ኤስድሮስ ቅዱሳት መጻሕፍትን በሰፊው ተመልክተው የትርጓሜ ክለሳ እንዳደረጉ ይታወቃል። እኛስ ክለሳ የሚያስፈልጋቸውን የትርጓሜ መጻሕፍት እንዴት መከለስ እንችላለን? በዚህ ዘመን አስፈላጊ ነውን? ካላስፈለገ ለምን? ካስፈለገስ ለምን? ካላስፈለገስ ለምን? ምክንያቶችን ማብራራት፣ መሰረታዊ የሚባሉ መርሆችን ማስቀመጥ ይገባል። በትርጓሜያችን ብዙና ብዙ በጊዜው ምሳሌ ሆነው የቀረቡ አንዱን ካንዱ የሚያበላልጡ የሚመስሉ መዘርዘር ሳያስፈልገኝ ለሊቃውንቱ ለእናንተው ትቼ ማለት ነው ለእናንተው ትቼ። ስለዚህ እንደዚህ አይነት የትርጓሜ ምሳሌዎች የነበሩ ከሰዓቱ ጋር ዛሬ ላይ እነዚህ ምሳሌዎች ምን ያመጣሉ፣ ምን ያስከትላሉ ከጊዜው ጋራ የምንላቸውን የምናይበት የምንከልስበት መንገድ እስካለ ድረስ ከነ ምክንያቱ እንዲቀርቡ ነው። አራተኛ የዕቅበተ እምነት ስራዎችን እንዴት እንስራ? በዕቅበተ እምነት ስራው የሚታዩ ጉልህ ጉድለቶች ምን ምን ናቸው? የመፍትሄ ሐሳቦችስ
በዚህም ዙሪያ ከእናንተ ብዙ ይጠበቃል። አምስተኛ በቅዱስ ሲኖዶስ ያልተወሰኑ ጉዳዮችን እንዴት ማጥናትና ማስወሰን ማጸደቅ ይቻላል? የቅዱስ ሲኖዶስ ውሳኔዎችን ማሳተም ማሰራጨት ቢቻል ምን ጥቅም አለው? አለመታተሙና አለመሰራጨቱስ እስከ ዛሬ ምን ጉዳት ነበረው? ጉዳቱን ከጥቅሙ ጥቅሙን ከጉዳቱ በማነጻጸር ብዙ ታትመዋል፣ ብዙ ውሳኔዎች ተሰጥተዋል። እነዚያ ውሳኔዎች ከታች ደርሰዋል አልደረሱም፣ ባለመድረሳቸው በመድረሳቸው፣ በመታተማቸው ባለመታተማቸው ያለውን ሁኔታ ተመልከታችሁ አስተያየት እንድትሰጡባቸው የውሳኔ ሀሳብ እንድታቀርቡባቸው ነው። አምስተኛ ነኝ። አምስተኛ ስድስተኛ በክህነት እንዲሁም በስርዓተ ምንኩስናና ስርዓተ ቤተ ክርስቲያን የሚታዩ ክፍተቶችና መፍትሄዎቻቸው ምንድን ናቸው? ትናንትም ተነጋግረናል። ባለፈውም በገዳማውያኑ ስብሰባ ላይ ተነጋግረናል። በስርዓተ ምንኩስና በስርዓተ ክህነት ብዙ ክፍተቶች እንደተፈጠሩ አይተናል፣ ተነጋግረናል፣ ተወያይተናል። አሁን የመጨረሻ የውሳኔ ሀሳብ ምን ይሁን? ምን ይደረግ? እንዴትስ ነው ክህነቱን ክብረ ክህነት ሊመለስ የሚችለው? ክብረ ምንኩስና ውስጥ በምን መልኩ ነው? ይህንንም አብራችሁ በሰፊው እንድትወያዩበት ነው። ሌላው ሰባተኛ የሊቃውንት ጉባኤን በአህጉረ ስብከት ደረጃ ለማደራጀት በ2010 ዓመተ ምህረት በቅዱስ ሲኖዶስ የተወሰነ መሆኑ ይታወቃል። ይህንን ስራ ለማስፈጸም በአህጉረ ስብከት የተደራጁ ጉባኤያት በማዕከል ካለው የሊቃውንት ጉባኤ ጋር ተናቦ መስራት እንዲችሉ ቢደረግ ጥቅሙና ጉዳቱ ምን ሊሆን ይችላል? አስፈላጊና ጠቃሚ ከሆነ እንዴት ማደራጀት ይቻላል? አላስፈላጊ ነው ብሎ የሚያስብ ወይም የሚያምን ካለ ምክንያቱን ቢያቀርብ። ለምሳሌ ማዕከላዊነትን ሳይጠብቁ መጻሕፍት ሊታተሙ ቢችሉና ክፍተት ቢፈጠር ምንድን ነው ሊያስከትል የሚችለው ችግር? ይህንንም ትናንትም በመጠኑ ዳሰነዋል። ግን አሁን ሰፋ ያለ ውይይት ትናንት 10 ሰዎች ከነበሩ የተወያዩበት፣ አሁን ግን ቢያንስ በየቡድኑ 35 ወይም 36 ሰው በጋራ ሁላቸውም ድምፃቸውን የሚሰጡበት ይሆንና ትልቅ ግብዓት ላይ እንደርሳለን የሚል ነው። ሌላው 8ኛ በሚዲያ የሚሰራጩ የሃይማኖት ትምህርቶችን ተከታትሎና አጥንቶ ተገቢ ምላሽ እንዲሰጥባቸው ለማድረግ ኃላፊነቱ የማን ነው? እንዴትስ መስራት ይቻላል? አሁን ሚዲያው ትልቅ ጉልበት አለው፣ ትልቅ ኃይል አለው። ይሰራል፣ ያፈርሳል፣ ይንዳል፣ ይገነባል፣ ያቀርባል፣ ያርቃል። ሚዲያው ዳር እስከ ዳር ቅጽበታዊ በሆነ መልኩ ለሁሉም ደራሽ ከመሆኑ የተነሳ ስለዚህ በሚዲያ የሚሰራጩ የሃይማኖት ትምህርቶችን የመሳሰሉት ሃይማኖት ጋራ የተያያዙ ነገሮችን ማን ነው መልስ መስጠት ያለበት? አንዱ በስሜት አንድ ይመልሳል፣ ከዛ ሌላው እሱንም ተሳስተሃል ብሎ ይመልሳል፣ ከዛ ደግሞ ሌላ ይፈጠራል። እንዲህ እያለ ታላቋን ቤተ ክርስቲያን ትናንትም እንዳልኩት መሪ ሰሪ እንደሌላት፣ ሊቃውንት እንደሌሏት፣ ጠያቂ ተጠያቂ መላሽ እንደሌሏት አድርገው በዘፈቀደ የሚጓዙ ሰዎች እየተፈጠሩ ነው። በአንጻሩ በጠንካራ ጎን በእውቀት በሃይማኖት በምግባር ተመስርተው የሚሰሩትን ሳይነካ በዘፈቀደ በስሜት የሚሄዱትን ግን ለበጎ ነገር ተነሳሳን ብለው ባላወቁትና ባልተረዱት ብዙ ፈተናዎች እየተፈጠሩ ስለሆነ በጠንካራ ጎን ከሚሰሩት ጋራ በባለቤትነት ማን ነው መስራት ያለበት? ሊቃውንት ጉባኤው፣ ሕዝብ ግንኙነቱ፣ ትምህርትና ማሰልጠኛ መምሪያው ወይስ ማን ነው? ይሄ የሊቃውንት ጉዳይ ስለሆነ ሊቃውንቱ ከአጥቢያ ቤተ ክርስቲያን ገዳማትን ከልሎ ከዚያም ወረዳውን ሀገረ ስብከቱን አጠቃሎ እስከ መንበረ ፓትርያርክ ድረስ ተናቦ ከላይ እስከታች ሚዲያውን ተቆጣጥሮ ለእያንዳንዱ ነገር ጊዜ ሳይሰጠው በእያንዳንዱ አእምሮ ያላስፈላጊ ነገር ሳይሰርስ መልስ መስጠት ያለበት ማን ነው የሚለውን ሰፊ ውይይት እንድታደርጉበትና መልስም እንዲሰጠው ቅዱስ ሲኖዶስም የመጨረሻ ውሳኔ እንዲሰጥበት ነው። ሌላው 9ኛ የቤተ ክርስቲያንን አንድነት መጠበቅ የሚቻለው እንዴት ነው? ዛሬ ላይ የቤተ ክርስቲያን አንድነት ፈተና ላይ ወድቋል። ይሄ ምንም ለነገ የማይባል ነው።
ለነገ አትበሉ የሚለውን ትናንት ተናግሬያለሁ። ዛሬ ነው ስራ መስራት ያለብን፣ ዛሬ ነው። ከዛሬም ደግሞ አሁን ነው። ከሰዓት በኋላ የሚሆነውን አናውቀውም። ባለንበት ቅጽበታዊ ደቂቃ መስራቱን መጠቀሙ ግን ግድ ነው። ስለዚህ የቤተ ክርስቲያንን አንድነት መጠበቅ የሁላችን ድርሻ ነው። የቤተ ክርስቲያን አንድነት የሚሸረሽሩ ነገሮች ስለዚህ ምን ምን ናቸው? አሁን ቤተ ክርስቲያኒቷን እየሸረሸሩ ያሉ ምን ምን ነገሮች ናቸው? መሰረቷን እያነዋወጡ ያሉት እያናጉ ያሉት ቤተ ክርስቲያን በቀጥታ ለልጆቿ እንዳትደርስ መሰናክል እየሆኑ ያሉት ምን ምን ነገሮች ናቸው? ምክንያቶቻቸውስ ምንድን ናቸው? ይህንን በሰፊው በማየትና በመዳሰስ ቤተ ክርስቲያን በተመሰረተችበት ጸንታ እንድትኖር ልጆቿን አቅፋ የራቀውን አቅርባ የምትኖርበትን ስራ ጠንክራ እንድትሰራ ከሊቃውንቱ ይጠበቃል ማለት ነው። 10 የአብነት ትምህርት ቤቶችን መምህራንና ተማሪዎችን ከጉዳት መከላከል የሚቻለው እንዴት ነው? እየደረሱ ያሉ ጉዳቶችንስ እንዴት እናያቸው? ምን ምን ናቸው? መጀመሪያ ጉዳቶቹ ምን ምን ናቸው? እነዚህንስ ጉዳቶች እንዴት አድርገን እንከላከላቸው? አሁን የአብነት ትምህርት ቤቶች ከፍተኛ ፈተናዎች አሉባቸው። መምህራኑ ከፍተኛ ፈተናዎች አሉባቸው። ቅድም ክቡር ንቡረድ እንዳሉትም መምህራኑ በብዙ ድካም ብዙ እውቀት ይዘው በነፃ የእግዚአብሔርን ቃል በነፃ እንደተማሩ በነፃ እያስተማሩ ዛሬ ደሞዙ ያለ ከታች ጦማዳሩ ያለ ከላይ ደሞዝ በከፍተኛ የሚያገኙት ይቅርታና ለቃሉ አላዋቂዎች፣ ጦማዳሪዎች አዋቂዎች። ይሄ ተፈጥሯል። ምንም የማይካድ ነገር ነው። ስለዚህ ሁሉንም በየቦታው ጥሩ ነው። ቅድም ክቡር ንቡረድ ብለውታል። በአንድ መስሪያ ቤት ውስጥ የስሙ ብዛት ምክትልም የወግ ነው። የምክትል ምክትል አለ። ምንም እኮ ስራ የለው። የሂሳብ ሹም ምክትል አለ። የሂሳብ ሹም ምክትል አለ። የቁጥጥር ምክትል አለ። ወደ ስብከተ ወንጌሉ ከገባን በወር አንድ ቀን የማይደርስበት ጊዜ አለ። ለአንድ ሰባኪ 9 10 ከዚያ በላይ ለአንድ ደብር ከፍተኛ ደሞዝ ይከፈላል። ጥሩ ነው፣ አይከፈላቸው አይደለም። ከዚያ በኋላ ደግሞ ምን ቀድሱ ቢሏቸው ማይቀድሱ፣ አወድሱ ቢሏቸው ማያወድሱ፣ ይህን ሙሉ ቢባሉ ማይሞሉ በብዛት በቤተ ክርስቲያኒቱ ተመጋቢዎች ሆነዋል። መመገባቸውን አንጠለውም፣ ልጆቻችን ናቸውና። ግን ስራ አልፈጠርንላቸውም። ቢያንስ እንኳ ወይ ጧፍ እንዲያመርቱ አላደረግንም፣ ወይ ሻማ እንዲያዘጋጁ አላደረግንም፣ ወይ ጧፍ እንዲያዘጋጁ አላደረግንም። በሚችሉ ወይም ደግሞ በህትመቱ ዓለም ውስጥ በጉልበታቸው እንዲሰሩ እንዲላላኩ አላደረግንም። ወይም ደግሞ በዚህ በቅርጻ ቅርጹ ዙሪያ ላይ ተሰማርተው እንዲሰሩ አላደረግንም። ቁጭ ብሎ መመገብ በሙዳይ ምጽዋት። አንድ ቀን ሙዳይ ምጽዋት የተዘጋለት ሁሉም ያከትማል ማለት ነው። ሊቃውንቱ ደግሞ ጦማዳሪዎቹ ነው ማየት። ስለዚህ ነገ ይቺ ቤተ ክርስቲያን ህልውናዋ የዛሬው ቤተ ጉባኤ ነው። የዛሬው የአብነት ተማሪዎች ናቸው። የዛሬ ቤተ ጉባኤ ነገ ላይ ከቆመ ዛሬ ላይ ያሉ የአብነት ተማሪዎች ነገ ላይ ቀጥለው በመምህራኑ እግር ካልተተኩ ቤተ ክርስቲያን ተጠያቂም የላትም፣ ማንነቷም የሚረሳ ይሆናል። ይህንን እየሰሩ ያሉ ብዙዎች ናቸውና በዚህ ላይ ከፍተኛ ውይይት ማድረግና በጎና አጥጋቢ የሆነ ለቅዱስ ሲኖዶስ ምልዓተ ጉባኤ የሚቀርብ ፍጹም የሆነ ሐሳብ ይጠበቃል። 11ኛ የቤተ ክርስቲያን የሆኑ ቅዱሳት መጻሕፍትና ነዋያተ ቅዱሳትን ጨምሮ ሌላ ማንኛውም ነገር ግለሰቦችና ከቤተ ክርስቲያን ውጭ ያሉ አካላት ቡድኖች እንዳያሳትሟቸውና እንዳይጠቀሙባቸው እንዴት እንከላከል? እናሳትም እስካሉ ማን መፍቀድ አለበት? ባለቤቱ ማን መሆን አለበት? ጭራሽ የቤተ ክርስቲያኒቷን እንግዲህ ይታያችሁ መዝሙረ ዳዊት እንውሰድ። እንደ መቼም እዚህ ውስጥ መዝሙረ ዳዊት ሳይደግመም የሚውል የለም፣ ያላነገተም አለ ብዬም አላስብም። መዝሙረ ዳዊት በይበቃሉ ይዞታል፣ አለበለዚያም ዳዊቱን ይዟል፣ አንግቧል። ዳዊት አሳትመው የእኔ ዳዊት ይሉናል። ሁሉንም መጻሕፍት ወንጌል አሳትመው እኔ ነኝ ኃላፊው ይሉናል። የቤተ ክርስቲያን መጻሕፍት ራሳቸው በቤቱ ብቻ ቢታተሙና ማንም አሳታሚ አሳትመው ለቤቱ ጥቅም ሰጪ ቢሆን የነሱ ዋጋ ብቻ ሊቃውንቱን ይሸፍናል፣ ተማሪዎችን ያስተምራል። ዛሬ ግን እኛ የቤተ ተመልካቾች ነን፣ ሌሎች በቤተ ክርስቲያኒቷ ተጠቃሚዎች ናቸው።
ስለዚህ ይህንን እንዴት ነው መስራት ያለበት? ሊቃውንቱ ዝምታቸውስ ምንድን ነው የሚጠቅመው? ቤታቸውን ካልተቆጣጠሩ መቼም ሊቃውንት የማያዩት የማይዳስሱት የማይወስኑት ወይም ለቅዱስ ሲኖዶስ የማያቀርቡት የውሳኔ ሀሳብ ፈጽሞ ሊኖር አይችልም። መነሻውም መሰረቱም ከሊቃውንቱ ተነስቶ እያደገ ሄዶ ከዚያ በቅዱስ ሲኖዶስ ይሁንታ ሲያገኝ የመጨረሻ ይሆናል ማለት ነው። በሊቃውንት ጉባኤ ያልታየና ያልተዳሰሰ እሱ ሌላ ነው። ትናንትናም እንደተነሳው የሚታተሙትን ሊቃውንት ጉባኤ አያውቋቸውም። ከዚያም የመሰላቸውን የግል አሳታሚዎች ያስገባሉ። ስሙ የቤተ ክርስቲያኒቷ ነውና ቤተ ክርስቲያኒቷ ያለ ስሟ ስም ይሰጧታል። ክብሯን የሚነካ ነገር ተጠልስሞ እናያለንና ይህንን የመሳሰሉትን ነገሮች ለማረም እንዲቻል የቡድን ውይይት ግድ ሆኗል ማለት ነው። እነዚህ የመሳሰሉ የጋራ የመወያያ አጀንዳዎች ተጨምቀው ቀርበዋል። ከዛም ደግሞ ከጉባኤው በዚያ መካከል እንደው ቢሆን የሚል ሐሳብ ሲነሳ ሁላችንም እኔም ንቡረ እድም ክቡር ፕሮፌሰር ረዳት ፕሮፌሰር ማለት ነው ቀሲስ ግርማ ባቱ ሌሎችም እነ መጋቢ ብሉይ እዝራና እነ መጋቢ ምስጢር ፍሬ ስብሐት እንቃኛለን። በሁላችሁም እየዞርን እንመለከታለን። መቅረብ ያለባቸው ነገሮች ሲሆኑ ከዚህ የበለጠ ጉባኤ ስለሌለ ጉባኤው በስፋት ከምሳ መልስ ውይይቱን ይጀምራል። ዛሬ ካጠናቀቀ እሰየ፣ አለበለዚያ ነገ በጠዋቱም እዚያው ተገናኝቶ ሐሳቡን የበለጠ አስፍቶ አምልቶ ባዳሩ ሁሉ ጨምቆ አቅርቦ ለነገ ከሰዓት በኋላ ያለምንም ጥያቄ ቅዱስነታቸው በተገኙበት የሁሉም ሐሳብ በመግለጫ ተካቶ ቀርቦ ይሁንታ አግኝቶ ለቅዱስ ሲኖዶስ ለምልዓተ ጉባኤ የሚቀርብ ይሆናል። ስለዚህ ይህ ጉባኤ የቤተ ክርስቲያኒቷ ታላቅ መሰረት ነው። ሊቃውንት የሌሏት ቤተ ክርስቲያን ልትሆን አትችልም። በሊቃውንት ዓይን የማትታይ በሊቃውንት አንደበት የማይታረም በሊቃውንት ሕይወት የማይቃኝ ምንም ነገር ሊኖር አይገባም። ሊቅነት ከምግባር ምግባር ከሊቅነት ጋር ከተዋሃደላቸው አባቶቻችን ብዙ ይጠበቃል። ስለዚህ ለዚህ ታላቅ ጉባኤ እግዚአብሔር ፈቅዶ በታላቁ ጉባኤያችን ዓለም አቀፍ በሆነው በጉባኤ ኒቅያ ስም ዝክረ ኒቅያ ተብሎ እንደ መጀመሪያው ሐሳባችን ዓለም አቀፍ ለማድረግ ነበረ። ከዚያም ደግሞ እስቲ በአገር አቀፍ እንጀምረው፣ በአንድ ጊዜ ከላይ ከመሄዳችን በፊት በአገር አቀፍ እንጀምረውና እያደገ ይሄዳል በሚለው በአገር አቀፍ ጀምረነዋል። ሊቃውንቱም ሁላችሁም ተገኝታችሁልናል። በተለያየ ምክንያት ጥቂቶች ካልቀሩ በስተቀር የተጠራችሁ መጥታችኋል። የቤተ ክርስቲያን ምስጋናዋ ከፍ ያለ ነው። ስለዚህ በጊዜው እንጠቀምበት። እግዚአብሔር ከሁላችን ጋር ሆኖ እስከዚህ ሰዓት ስላቆየን ክብርና ምስጋና ለእርሱ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አምላካችን እግዚአብሔር ሆይ እስከዚህ ስለጠበቅከን እናመሰግናለን። ተረፈ ጊዜውንም ባርክልን። አሜን። አቡነ ዘበሰማያት በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአት ሥራየ ኃጢአቴ ወኃጢአተ ኩሉ ሕዝብ ከባህልዮ በገቢር የተደረገውን ሁሉ ማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ከሁላችን ጋር ይሁን።